ሀገራችን ኢትዮጵያ የመጣችበት የሀገር መንግስት ግንባታ ውስጥ የቀደሙ አባቶቻችን ጥሩ የሆኑ ወረቶችን አስረክበውናል። ቢያንስ ሀገር አለን። ህዝቡ ዳር ድንበሩ የሚታወቅ ሀገርን አሻግሮ ሰጥቶናል። ዳሩ ግን ባሳለፍነው በሀገር መንግስታችን ውጣውረድ ውስጥ የሀገር መንግስታችን በዲሞክራሲ የታነጸ አለመሆኑን ብልጽግና በውል ይገነዘባል። ይሄ ችግር ከፍተኛ ችግር ነው። የብዙ ችግሮች ደግሞ ማጠንጠኛ እንደሆነ ስለሚረዳ የዲሞክራሲ ባህል ግንባታን እንደ ህልውና ጉዳይ ወስዶ እየሰራበት ይገኛል። የዲሞክራሲ ባህል ጉዳይ ከዲሞክራሲ ባህሪ ውጭ የሚታሰብ አይደለም። ምን ማለት ነው? ባህል የሚገነባው በባህሪ ነው፣ በእሴት ነው የሚገነባው። ስለዚህ ብልጽግና በአንድ በኩል ባህሉ ላይ የጸና አቋም አለው፣ እየሰራበት ነው የሚገኘው። በሌላ በኩል ደግሞ ችግሩ የሐሳብ አልባ ፖለቲካ ያመጣብን የዲሞክራሲን ባህሪ አለመላበስ ስለሆነ እሱንም ከመሰረቱ መፍታት አለብን በሚል ከሁሉም ኃይሎች ጋር በጋራ እየሰራ ይገኛል። የኢትዮጵያ ተምሳሌት በአዲስ አበባችን